እሺ ወንድማችን በቅድሚያ ስምህን አስተዋውቀኝ። እሺ ስሜ እባላለሁ። የአራተኛ ዓመት ተማሪ ነኝ። እሺ አመሰግናለሁ። አሁን የምንገኘው እንግዲህ በወልዲያ ዩኒቨርሲቲ ግቢ ጉባኤ ትምህርት ቤት አዳራሽ አካባቢ ነው። አሁን የግንቦት ልደታን ለማክበር ዝግጅት ላይ ናችሁ። ግንቦት ልደታን በአንድ ላይ ሆናችሁ የምታከብሩት እንደዚህ ያሉ ክብረ በዓላት ስታከብሩ ከቤተሰብ ጋር ስታከብሩና ግቢ ጉባኤ ላይ በአንድ ላይ ስታከብሩ ያለውን ልዩነት ብትጠቅስልን። አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ግቢ ጉባኤና ከቤተሰብ ጋር ያለው ቢግ ማለት በጣም ትልቅ የሆነ ልዩነት አለው። ስናከብርና ከዛ ስናከብር ምንም እንኳን እዚያ የቤተሰብ ናፍቆቱ አብሮ የማደግ አብሮ ያደግንበት ሁሉ ነገር ቢኖርም ግን ከምንም በላይ ደግሞ ግቢ ጉባኤ ላይ ስናከብር የተለያየ ሰው የተለያየ ሆነን እንዲሁም በተመሳሳይ የእድሜ ክልል ውስጥ ያለን በተመሳሳይ ግንዛቤ ውስጥ ያለ ድምቅ ብሎ ሽብርቅ ብሎ በዚህ በአንድነት እንዲሁም ደግሞ ሊቃውንት በተገኙበት ቃለ እግዚአብሔር በሚሞላበት በሚፈስበት ቦታ በድምቀት በግቢ ጉባኤ ውስጥ ማክበር በጣም ታላቅና ታላቅ ነው። እንዲሁም በዚሁ አጋጣሚ ከምንም በላይ ያው እንግዲህ አራተኛ ዓመት ነኝ ብያለሁ። መጀመሪያ እንዳስተዋወቅኳችሁ እኔ ከወጣው በኋላ ኢቭን ትዝ የሚለኝና ማስታወስ የምፈልገው ወይም የማስታወሰው እነዚህን በዓላት ነው። እነዚህ የገናን በዓል፣ የፋሲካን ወይም የትንሣኤን በዓልና የግንቦት ልደታን በዓል በደማቅ እዚህ ግቢ ጉባኤያችን ስለሚያከብር እነዚህን በዓላት ውጭ ላይም ትውስታ የሚፈጥሩልን ከምንም በላይ እነዚህ ናቸው። እንዲሁም ደግሞ የእመቤታችንን በዓል ከምናከብራቸው ከሶስቱ ከግቢ ጉባኤያችን በዓላት መካከል ሁለቱ በዓላት በዚህ በግቢ ጉባኤያችን ሲሆን የእመቤታችንን በዓል ግን የምናከብረው በቤተ ክርስቲያን ወይም በወብላ ቅድስት ማርያም ቤተ ክርስቲያን ነው እና ይህንን በዛ ቤተ ክርስቲያን ስናከብር የእመቤታችንን ያንን የሚሰማንን ለእኛ የእመቤታችንን ፍቅር ያለው ሁሉ የእመቤታችንን ያን ጊዜ ያው ነገሩ ሰፋ ይላል እንጂ ነገሩን ለመዘርዘር አባቶቹ ሁሉ ስለሚሉት እንግዲህ ያን የመጀመሪያ የሐናን የያቄምን እያስታወስ እንዲሁም ደግሞ እመቤታችን የመጀመሪያን ልደቷን ሲያስታወስ ነው እናከብረውና በዛውም ደግሞ ተማሪዎች ተሰባስበው ግቢ ጉባኤያችን ንፍራው ወጥቶ በዝክር ተማሪው እንዳይሰማው ወይም ደግሞ ተማሪው የሚሰማውን ያክል እንትን ይላል እና በዚህ አንግል ነው በዓላትን የምናከብረው። እንደኔ ከቤተሰቡ ጋር ያለው በጣም ትልቅ ቢሆንም እንዲሁም ደግሞ ግን ከዚህ ግን በጣም አብልጬ እንወዳለንና ትልቅ ነው ልዩነት ነው። እሺ እናመሰግናለን። ከዚህ ከግቢ ጉባኤው ውጭ አሉባልታ ቦታ ላይ የሚያከብሩ የሚዝናኑ አሉ። ለነሱ የምታስተላልፈው ማለት ነው? ምናልባት ይሄ በጣም እንደውም ይሄ ሰፋ ብሎ ቢነገርና ማለት በጣም ቢሰራበት ራሱ አድማጭ አትራፊንን ብዬ አስባለሁ እንደኔ። ምክንያቱም በበዓላት ውስጥ የሰው ልጅ ስሜታዊ ነው እና ስሜትን ከሚቀሰቅሱ ነገሮች መካከል አንዱ በዓል ምን ለማለት ፈልጌ ነው? ለምሳሌ ቅድስት ቤተ ክርስቲያን የምታከብራቸው እያንዳንዶቹ በዓላት አሉና በበዓላቶቹ መካከል ደግሞ እግዚአብሔር ለሰው ልጅ የሚያወርደው በረከት አለ። በዛ በበዓሉ መገኘት አባቶች እንደሚሉ በአንድ ጉባኤ ውስጥ 40 ቀን መገኘት በራሱ መንፈስ ቅዱስ ወርዶ በጉባኤ ውስጥ መገኘት መንፈስ ቅዱስ በላይ ያደርጋልና በበዓሉ ውስጥ መገኘት ታላቅ በረከትን ያሰጣል። እንዲሁም ለሰዎቹ ታላቅ በረከት ያሰጣል ማለት ነው። ስለዚህ ከዛ ከማለፍ ይልቅ ማለት የቅዱስ ጳውሎስ እንደተናገረው እነሆ የማይታየውን ወይም ደግሞ የማይታየውን ተመልከትን መፈለግ የሚታየው ምድራዊ ሲሆን የማይታየው ግን ሰማያዊ ነው ይላልና ይህንን የማናየውን ጸጋ መፈለግ ታላቅ ነውና ምናልባት በጣም ፕሮሞሽን ተሰርቶ እነዚህ ሰዎች ምክር ተሰጧቸው አብረን ብናከብር ደስተኞች ነበር። ግን እነዚህ ሰዎች አሁንም ደግሞ በድጋሚ መጥቶ ግቢ ጉባኤያችን ላይ ማክበር እንዳለባቸው ቢሰማኝም እኛ ግን አሁንም እንደዚሁ በተለያየ በሶሻል ሚዲያውን በተለያየው አንግል አብረን የምናከብርበት መንገድ መኖር አለበት ብዬ ነው የማስበው። እግዚአብሔር ይስጥልኝ። ወንድማችን እግዚአብሔር ይስጥልን። እንኳን አደረሰህ። አመሰግናለሁ።